የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የ18ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ምሽት ጀምረው የሚከናወኑ ይሆናል። ዛሬ የኦልድ ትራፎርዱ ክለብ ማንቸስተር ዩናይትድ በሜዳ ኦልድ ትራፎርድ ስቴዲየም ኒውካስል ዩናይትድን የሚያስተናግድበት ጨዋታ የ18ኛ ሳምንት መርሃ ግብር መክፈቻ ሆኖ እንመለከተዋለን ማለት ነውና ዛሬ የሚደረገው ጨዋታ በተለይ ለዩናይትዶች ያለፉትን ሁለት ጨዋታዎች ያለማሸነፍ ጉዞ ማድረጋቸውን ተከትሎ ወሳኝ ወደ አሸናፊነት ለመመለስ ወሳኝ ጨዋታቸው ስለመሆኑ ነው ገለጸ የሚገኘው። አሁን ላይ እንግዲህ ማንቸስተር ዩናይትድ 26 ነጥቦችን ይዞ 7ኛ ደረጃ ላይ ነው የሚገኘው በደረጃ ሰንጠረዡ። ኒውካስል ዩናይትድ ደግሞ 11ኛ ደረጃ ላይ ይገኛል በ23 ነጥብ ማለት ነው። በሁለቱ ክለቦች መካከል ያለው የነጥብ ልዩነት 3 ብቻ ነው። ማክፓይሶቹ በዚህ ጨዋታ ላይ ድል ማስመዝገብ ከቻሉ ነጥባቸውን ከማንቸስተር ዩናይትድ እኩል ማስተካከል ይችላሉና ዛሬ የሚደረገው ጨዋታ በተለይ በአሰልጣኝ ሮበን አሞሪም እና በአሰልጣኝ ኤዲያው መካከል የሚደረገው የታክቲክ ጦርነት ከባድ ፉክክር ሊያስመለክት እንደሚችል ነው በበርካታ የእግር ኳሱ ሊቃን ዘንድ እየተነገረ የሚገኘው። ዩናይትዶች ወሳኝ ተጫዋቾቻቸው በጉዳት ምክንያትና እንደዚሁም ደግሞ በአፍሪካ ዋንጫ የውድድር መድረክ የብሔራዊ ግዴታቸውን ለመወጣት እንደዚሁ ወደ የሀገራታቸው ማምራታቸው የሚታወስ ነው። እንደነ ሐማድ ዲያሎ፣ ብሪያን ምቤሞና እና እንደዚሁ ሞሮካዊው ኢንተርናሽናል ማዝራዊ ማንሳት እንችላለን። ከዛ ባለፈ ደግሞ የተከላካይ ስፍራ ላይ የሚጫወቱት ማቲያስ ዴሊት እና ሃሪ ማጉዌር በጉዳት ምክንያት ከዚህ ከምሽቱ ጨዋታ ውጪ መሆናቸው እየተገለጸ ነው የሚገኘው። ኮቢ ማይኖ እና ብሩኖ ፈርናንዴዝን በተመሳሳይ ጉዳት አጋጥሟቸዋልና ይህንን አይነት ስብስብ ይዘው ነው ዛሬ ሮበን አሞሪም ከባዱን ጨዋታ በሜዳቸው ኒውካስል ዩናይትድን የሚገጥሙት ማለት ነው። ያው የኮቢ ማይኖ ጉዳት ነው። ብሩኖ ፈርናንዴዝም እንደዚሁ በተመሳሳይ በአስተን ቪላ 2-1 በሆነ ውጤት በተረቱበት እንቅስቃሴ ጉዳት አስተናግዶ ከሜዳ ለመውጣት መገደዱም የሚታወስ ነውና